ኦኬ እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ዛሬ ይሄን ቪዲዮ እያየሁኝ ነበርና ሀሳቡን ከእናንተ ጋር ማካፈል ስለፈለኩኝ ነው የመጣሁት እና በጣም አስገራሚ፣ አስደንጋጭም ሆኖ ነው ያገኘሁት። ምናልባት ብታዳምጡት ትጠቀሙበታላችሁ። በእንግሊዝኛ ስለሆነ በተቻለ መጠን ወደ አማርኛ ተረጉሞ እሞክራለሁ። ብዙዎቻችን ሙዚቃን መዝናኛና መደሰቻ አድርገን ብቻ ነው የምንወስደው። ሙዚቃ ግን ከዛም ያለፈ መልእክት እና ትርጉም እንዳለው የሚያሳየን ቪዲዮ ነው። እንግዲህ ይሄ ሰውዬ እንደሚባለው ከሆነ ይህን ነገር ከተናገረ በኋላ ጠፍቷል ነው የሚባለው። የት እንዳለ አይታወቅም፣ ምን እንደደረሰበት አይታወቅም። እንግዲህ እንደነሱ አስተሳሰብ ሚስጥሩን ስላጋለጠ ተገድለዋል ወይ ተወግደዋል ነው የሚሉት። እስኪ ለማንኛውም አዳምጡት። If we are listening to a song, I'm going to use a simple song like Jesus Loves Me, and I'm just going to say, Jesus loves me, this I know, for the Bible tells me so. እንግዲህ ይህ ተናጋሪ ሲጀምር ብሎ ጀመረ። አንድ ኖርማል መደበኛ የሆነ የተለመደ ሙዚቃ ኢየሱስ ያፈቅረኛል፣ ይህንንም አውቃለሁ ምክንያቱም መጽሐፍ ቅዱስ ላይ ተጽፏል እያልኩኝ ብዘምር አለ። እንግዲህ ሙዚቃ አድርጎት ነው። Jesus loves me, this I know, በመጽሐፍ ቅዱስ ላይ ያለ ብሎ ጀመረው። ይሄን ልክ ህፃናት እንደሚዘምሩት አድርጌ ብዘምር አለ። This is on the 1 beat, okay? It's more of a march. Bum, 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 right? And now we can also move the accent. We can duplicate that and put it on the 1 and on the 3. Jesus loves me, this I know, for the Bible tells me so. Jesus loves me, this I know, kind of like a child. Like ኢየሱስ ይወደኛል እናውቃለሁ መጽሐፍ ቅዱስ ላይ ተጽፏል አይነት የሚል ሙዚቃ ማለት ነው። ልክ የትናንሽ ህጻናቶች የሚዘምሩት ንጹህ ኢኖሰንት የሆነ ተወዳጅ አይነት መዝሙር። It's innocent, it's on the 1 and 3. All we have to do is shift the accent to the 2 or to the 2 and the 4 or just the 3. Sounds kind of confusing. now እንግዲህ ተናጋሪው ምን እያለ ያለው ሙዚቃውን ኖቱን እየቀየረው ነው። ንጹህ ኢኖሰንት የህፃናት አይነት ዜማ ያለው ቀላል ካለው ዜማ ወደ ራፕም ሂፕ ሆፕ ከፍ እያደረገው ሲሄድ ሙዚቃውን ታያለህ። But it would be like this. Jesus loves me, this I know, oh, for the Bible tells me so. Oh. now ሲቀይረው ምንድን ነው እንግዲህ ኢየሱስ ይወደኛል እናውቃለሁ አይነት እያለ ነው። It too wants to him belong. Oh, all of a sudden you have what we call like a rap or a hip hop feel. It's the same word, same type feeling of the ቃላቱ ግጥሙ መልእክቱ ተመሳሳይ ቢሆንም ኖቱ ግን ተቀይሯል። ኖቱ ከፍ ብሏል። እንግዲህ ንዝረቱ ቫይብሬሽኑ ኖቱ ድምቀቱ ከፍ እያለ ሄደ ማለት ነው። Excuse me, the same type of melody or whatever, but all we've done is move the accent. The moment we move the accent from the 1 or 3, it becomes a syncopated beat. Syncopation, by all occult experts around the world, agree syncopation is the source of occult power in pagan. እንግዲህ ቶኑን ከትንሹ ኖርማል ከሆነው ህፃናት ከሚዘምሩበት ቀላል ከሆነው ቶን ከፍ እያደረግነው ስንሄድ በእንግሊዝኛው ሲንኮፔሽን ይባላል ነው የሚለው። ራፕ እና ሂፕ ሆፕ አይነት ስናስደርገው ሲንኮፔሽን እንግዲህ በአማርኛው ተመሳሳይ ትርጉሙን አላገኘውም ለጊዜው፣ ግን ማመሳሰል ብለን ብንወስደው ወደ 3 ወደ 4ኛ ከፍ እያለ ኖቱን ሲሄድ ጥንታዊ የሚስጥርና ይሄ የባዕድ አምልኮ አማልክ የነበሩ ከክርስቲያን በፊት የነበሩ ሃይማኖቶች የግሪክ፣ የሮማውያን፣ አፍሪካ ውስጥም የቡዱ አማልክቶች እንግዲህ ወደ ሰይጣን የሚቀርቡበት የሙዚቃ ቫይብሬሽን እና ንዝረት ላይ ደርሳሉ ነው የሚለው። Services. Really? Oh yeah. So እንግዲህ ጠያቂው በጣም ደንግጧል፣ ተገርሟል በዚህ ምክንያት እና ሪሊ ይለዋል። አዎ ይለዋል። This is profound to the Christian. Now we're in a እንግዲህ ተናጋሪው ምን አለ? ይሄ ለክርስቲያኖች በጣም ማወቅ ያለባቸው ነገር ነው። በጣም ወሳኝ ትልቅ ነገር ነው። ፕሮፋውንድ ነው። ክርስቲያኖች ይሄን ማወቅ አለባቸው ነው የሚለው። ሁሉም ሙዚቃ አይደለም። ሁሉም ሙዚቃ ተራ ሙዚቃ። Our homes, we're in our cars listening to Christian music that has all these beats and syncopated things in. ስለዚህ በየመኪናችን፣ በየቤት ውስጥ፣ በየመንገድ ላይ፣ በየጂሙ የምናዳምጣቸው ሙዚቃዎች ክርስቲያን ሆነን ሳናውቃቸው ቢቶቹ ግን ወዳልተፈለገ ቫይብሬሽን ወዳልተፈለገ ደረጃ የሚወስዱ ናቸው ነው። ወዳልተፈለገ ለማንወዳቸው የጨለማው ኃይሎች ሊያጋልጡን ይችላሉ። And we're going, oh, this is great, this is wonderful. What it actually does, just like it does to ancient voodoo worshippers and modern day voodoo worshippers in their religious services, is it
እንግዲህ ይሄን አይነቱ ሙዚቃ ልክ የቮዱ አምላኪዎች ቮዱ ማለት እንግዲህ ጥንታዊ አፍሪካውያን የሃይማኖት የአምልኮ ስርዓት ነው። በተለይ በምዕራብ አፍሪካውያን ወደ ናይጄሪያ፣ ጋና፣ ጊኒ ብትሄዱ ማስክ ለብሰው ጭድ እንደ ጭራ አይነት ነገር አድርገው ዶሮ እያረዱ የዶሮ ደም እያፈሰሱ ምናምን የሚያመልኩ ሰዎች አሉ። Circuits the frontal moral lobe. It gets them to a place to where they can become possessed. It's called the place of the crossroads. ሰው እነዚህ ሰዎች በዚህ አይነት ቢት በዚህ አይነት የሙዚቃ ንዝረትና ቫይብሬሽን ሲዘፍኑ ወይ ሲዘምሩ ወደዛ አይነት ከአካላዊው ዓለም ወደ መንፈሳዊ ዓለም የሚወስዳቸው ይህ እንግዲህ አቋራጭ መንገድ ውስጥ ይወስዳቸዋል። በዛ አቋራጭ መንገድ ውስጥ የሚያገኝ እንግዲህ ሰይጣንን ነው የሚለው between the physical and the spiritual. And now in the church, we have this thing going on, and we call it the moving of the Holy Spirit. That's pretty profound. እንግዲህ እንደ ተናጋሪው ነገር ከሆነ ይሄ እኛ የምንለው እንግዲህ ቅዱስ መንፈስ ገብቶብኛል፣ ቅዱስ መንፈስ አድሮብኛል የሚሉትን ነው። Thinking. That's pretty profound, yeah. Okay, so all of a sudden we're getting our mind going, and we're getting not our mind going, we're getting our emotions going. We're taking that frontal moral lobe and we're casting it off. እንግዲህ በጣም እንግዲህ ሰዎች ስሜታዊ ሲሆኑ ካያቸዋቸው ሰውነታቸው በጣም ሲያንቀሳቅሱ፣ ሲዘሉ፣ ሲፈርጡ፣ ሲንፈራገጡ የምታያቸው በሙሉ የዚህ ተጽዕኖ ነው። And whatever the preacher's preaching goes in without interpretation. God said no. Reason with me. አያችሁ እዚህ ጋር ነው ትልቁ አስፈላጊ እና ጠቃሚ ነገር ያለው። እግዚአብሔር ወይም ቅዱስ መንፈስ እወቁኝ ይላል። ሁሉም መንፈስ ቅዱስ አይደለምና። ግን ሰይጣን ይሄን አይልም። እንግዲህ ተመልከቱ አሁን የሚለው So I know right there that is not a God, it's of the devil, because the devil doesn't want us to reason out who he is, because አያችሁ ሰይጣን ግን እንድናውቀው አይፈልግም። እንድናውቀው የማይፈልገው ካወቅነው እንደምንሸሸው ስለሚያውቅ ነው። ክርስቶስ ፈጣሪ ግን የፈቃድ አምላክ ስለሆነ እወቁኝና አምልኩኝ ለኔ ታዘዙ ነው የሚለው። ሰይጣን ግን እንድናውቀው ስለማይፈልግ በሱ ወጥመድ ስር ወድቀን እንድናመልከው ሳናውቀው በሱ ስር እንድንወግ ነው የሚፈልገው። really reasoned it out what he stood for and what he's trying to do for us, we would run from him. Exactly. But because we're adopting his things and we're embracing his stuff, if you will, and his music, we run to him and run away from God. እንግዲህ ይሄ ኩራዝ ፖድካስት ነበረ። ይህን ቪዲዮ አዳምጬ ስለተደሰትኩ እናንተንም ላካፍላችሁ ብዬ ነው። እንድናውቀው ይጠቅመናል። ጠይቁ፣ መጠየቅ ሙሉ ሰው ያደርጋል። በሚቀጥለው ቪዲዮ እስከምንገናኝ መልካም ቀን።